በመጀመሪያ ደረጃ ሰላም ጤና ይስጥልኝ እንደምን አመሻችሁ ሰላም ጤና ይስጥልኝ ሀብረ ክርስት ገዲ በርከን ተብሎ የተሰየመው መድረክና መስመር ሶስተኛው መድረክ ሰላም ጤና ይስጥልኝ በትላንትናው በ30 ቀን የአማርኛ ቴሌቪዥን የጓሮ ጋዜጠኞች ፋሲል ለገሰ ጴንጤው እንደዚህም ጋቢ ወርቁ ጥገኛው ጴንጤው እስራኤል ሀገር ይሁዲ ነው ብሎ የመጣው ውሸታሙ ይሁዲ በኔ በኩል እንደዚህ ብሎ በመሰረጨቱ በጣም አዝናለሁ። ፋሲል ለገሰ አንተ መጀመሪያ እናትህን ፈልግ። አንተ እስራኤል ሀገር ስትመጣ እናትህ ልጅ ናት፣ አንተ ልጅ ነህ ብለህ ነው የመጣኸው። ገብቶሃል? እኔ አሸርሸቴ ነኝ። ጋቢ ወርቁ አንተ ራስህ ጴንጤ ነህ። ስማ ልንገርህ፣ ይሄን አክላታ ላይ በደንብ አድርጌ ያዘጋጀዋለሁ። ዝም ብለህ አርፈህ ቁጭ በል። ፋሲል ለገሰ አንተ መጀመሪያ እናት አባትህን ፈልግ። እስራኤል ሀገር ይሁዲ ነኝ ብለህ የመጣኸው የት እንደተወለድክ እወቅ። አንተ ራስህ የዲቃላ ዘር ነህ። ገብቶሃል? ፋሲል ለገሰ መጀመሪያ ስለኔ አንተ አታወራም። በአንተ ቴሌቪዥን ስለኔ አታወራም። ጋቢ ወርቁ ማለት ነው። አንተ የጠነባህ እርኩስ ተረጋጋ። እኔ ማን እንደው ታውቀኛለህ? አንተ የጠነባህ እርኩስ ነህ። ጋቢ ወርቁ ፋሲል ለገሰ የት አባ ታውቀኛለህ? እኔን ታውቀኛለህ? አታውቀኝም። ፖለቲካን ነጠል አድርገህ ስለኔ አታውራ። ተረጋጋ። ኦኬ? ፋሲል ለገሰና ጋቢ ወርቁ ተረጋጉ። አለዛ የሚረጋጋበትን ዘመን እኔ እንዳልሰድልህ